ሰላም የናታን ዩቲዩብ ቤተሰቦች እንዴት ናቸው? ያለው እግዚአብሔር ይመስገን። እንግዲህ ዛሬ አንድ ቪዲዮ ልሰራ ተገድጃለሁ። ስለ ጀማሪ ጥገና ባለሙያዎች የሚያስፈልጓቸው ነገር ነው። ስለዚህ አንድ የጥገና ባለሙያ እንግዲህ የሚያስፈልጉት ነገሮች በቀላሉ እዚህ ጋር እንደምታዩት ኮርዳክ ያስፈልገዋል። ኮርዳክ እንግዲህ ዋጋው እስከ 9000 ድረስ እንግዲህ ኦሪጂናሉ 9800 የገቡ አሉ። 10,000 ብለን ብንይዘው እዚህ ጋር እንግዲህ ዲሲ ፓወር ሳፕላይ ነው። ዲሲ ፓወር ሳፕላይ እስከ 3500 ገብተዋል። እንግዲህ ይለያያሉ። እንግዲህ ዲጂታል እና አናሎግ የሆኑ አሉ። እዚህ ጋር ዲሲ ፓወር ሳፕላዮች እነዚህ ያስፈልጋሉ። ሌላ መፍቻዎች ያስፈልጋሉ። ቲዩዘር አንዳንድ ኮምፖነንቶችን ለማንሳት እነዚህ የግዴታ ያስፈልጓቸዋል። ፕላስ እንግዲህ መልቲሜትር እንግዲህ ዋናውና ወሳኙ ነገር እንግዲህ አንድ ጥገና ባለሙያ እንግዲህ ኤሌክትሮኒክስ ለመጀመር መልቲሜትር እጅግ አስፈላጊ ነገር ነው። ስለዚህ እነዚህን ማሟላት እና ሌሎች አንዳንድ አክሰሰሪዎችን እንግዲህ ያስፈልገኛል የሚለውን ግዴታ ማሟላት አለበት። ምክንያቱም የቪዲዮ የምሰራው ለአንድ ሰው ጥገና ለመጀመር ነው በሚል እንግዲህ እርሱን ይዤላችሁ የቀረብኩት። ምክንያቱም እንግዲህ ዲሲ ፓወር ሳፕላይ እዚህ ጋር ስልካችን በቀላሉ ቼክ የምናደርግበት ነው። እንግዲህ የቦርድ ይሁን የቻርጅ ኮኔክተር ይሁን የቻርጅ ፒን ይሁን የፓወር በተን ይሁን ማንኛውም ነገር ቼክ የምናደርገው በዲሲ ፓወር ሳፕላይ ነው። ምክንያቱም እዚህ ጋር እንዴት ቼክ እንደምናደርግ በሱ ነው ማወቅ የምንችለው። እንግዲህ እንዴት ቼክ እናደርጋለን የሚለውን እንግዲህ ዩቲዩብ ላይም ሰርች አድርጎ ወይም ሌላ ቪዲዮ ላይ እሰራላችኋለሁ። እዚህ ጋር እንደኛ ቴስት ያደርጋል። እንግዲህ ቴስተር አለው እዚህ ጋር የምታዩት ወደዚህ እና እዚህኛው ኒውትራል አለ ፌዝ በማድረግ ቴስት። ምክንያቱም እንግዲህ ለባትሪያችሁ ይደርሰዋል አይደርሰውም የሚለውን ነው እንግዲህ ቼክ የምታደርጉ ማለት ነው። እዚህ ጋር እንግዲህ ይሄ ቼክ ማድረጊያ ነው እንግዲህ አውትፑት ነው። ስልካቸውን ቼክ እናደርግበታለን። ለምሳሌ የስክሪን ችግር ነው ወይ የቻርጅ ፒን ችግር ነው ወይ የቻርጅ ኮኔክተር ችግር ነው የቦርድ ችግር ነው የሚለውን በዚህ ጋር ነው ቼክ የምናደርግበት። እዚህ ጋርም አለ እንግዲህ አይሲ ለማንሳት የምንጠቀምበት ቻርጅ ፒን ለማንሳት ሊሆን ይችላል። ቻርጅ ኮኔክተር ለማንሳት ሊሆን ይችላል። የባትሪ ኮኔክተር ሊሆን ይችላል። የተለያዩ እንትኖችን እንግዲህ በዚህ በኮርዳክ ነው የምናነሳው። እነዚህን ማሟላት